ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ። ይህ ቦታ እንዴት ነው? ያምራል። እንዴት አያችሁ? ፎቶ ልነሳ ብዬ ግራ ገባኝ። ፈርቼ ሊሞት ነው። እቺ ደግሞ ከጓደኛው ጋር ቆማ ታሾፈኛለች እና አሁን ወዲህ ሀገሬ ሊገባ ነው። ምን ትላላችሁ? ምን ትመክራላችሁ? እስኪ ያለችው ሀሳብ አስተያየቶችሁን ኮሜንት ላይ አስቀምጡ። ሀገር መግባት ያዋጣል ወይስ አያዋጣም? እኔ እንግዲህ ሀገሬ መግባት ያዋጣል ብዬ ሻንጣዬን አዘጋጅቻለሁ። በል ብያለሁ፣ ቻው ብያለሁ እና እናንተም ተከተሉ። ከማዳም ጭቅጭቅ ትንሽ ረፍት አእምሯችን ማድረግ ይሻላል። ውዶችዬ እንዴት ናችሁ? እንዴት ነኝ? እኔ እንዴት ነኝ? ማዳም ቅመም መስላለሁ። እንዴት ሳያችሁኝ? እስኪ ያላችሁ አስተያየት ሀሳባችሁን ሳትናገሩ እንዳታልፉ። ወይም ቻናል ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። አዲስ ጀማሪ ነኝ እና ዩቲዩብ ጥሩ ነው ብሎ ስነግሩ ስለሰሙ ዛሬ ይህን ለምን አልቀርጽም ብዬ ዩቲዩብ እየቀረጽኩት ነው ያለሁት እና እንዲስ ነው። ቦታው ያምራል። እቺ ደግሞ ጓደኛዬ ነች በጣም ወዳት እና እቺኛው ደግሞ ራሴ ነኝ። እንዴት ነኝ? ሀሳብ ጭልጥ አድርጎኛል እና ከሄድኩ በኋላ ያለው ብሎክ ነው። እንዴት አያችሁ ውዶቼ? እንዴት ነኝ? ሀሳብ እቃ ምን ላርግ፣ ምን ልስራ፣ ምን ልሆን እያልኩ ነው የምመስላችሁ። እንዴት ነኝ? እስኪ ይሁኝ እስኪ ፈርቼ ሊሞት ነው። ፎቶ መነሳት አልችልም። ወይኔ እንዴት ነኝ ግን በእውነት እኔ በቃ አንዳንዴ የሆነ ይዞ እንዳይወጡ ፈራለሁ። እንደዚህ ሲሆን ወይኔ ደግሞ ቀይራለሁ ብዬ ጎንበስ ቀና እያልኩኝ እናንተ ተው ግን ተው አትታዘቡኝ። ኮሜንት ጻፉ እስኪ እንዴት ነኝ? ያለው ነገር አያችሁ ቆንጆ ነው። እንዴት ነኝ? ያምራል ወይስ አያምርም? ያለው ነገር አሳውቁ። ወዳቸዋለሁ ሁላችሁ። ሰብስክራይብ ላይክ አድርጉ። አሁን ወደ ማዳም ቤት ተመልሻለሁ። እንዴት ነኝ? ማዳም ቤት እንደዚህ ነው በቃ እየተሽከረከርኩ ወደዚህ ወደዛ እያልኩ የኛ ነገር እና እነዚህ ጓደኞቼ ናቸው እና ትዝታ ይሆናል መስታወሻ ይሆናል ብዬ ያነሳሁት ፎቶ ነውና እዚህ ጋራ እናንተ እንድታዩ ሀሳብ አስተያየታችሁን እንድትናገሩ ብዬ ለቅቄያለሁኝ እና ወዶቼ ሰላማችሁ ብዝት ይበል። በጣም ወዳችኋለሁ። ባባይ። መልካም ቆይታ፣ መልካም ህይወት ለሁላችሁ እመኝላችኋለሁ። እናንተም እኔም ሰላም ያቆይልኝ። ቀጣይ ቪዲዮ እንገናኛለን። ባባይ